ጌታ ኢየሱስ ስለ ማቴዎስ ስለ እግዚአብሔር መንግስት ምሳሌዎች ሲሰጥ መጨረሻ ላይ የሰጣቸው ቅመም ምሳሌዎች በጣም ልባችንን አናግተውት ነበር። ሁለት ምሳሌዎች ተናገረ። ማቴዎስ ወንጌል ምዕራፍ 13 ቁጥር 44 እስከ 46 ላይ የእግዚአብሔር መንግስት በእርሻ ውስጥ የተሰወረ መዝገብ ትመስላለች ብሎ አልተረጎመውም። ራሱ ምንም ትርጉም አያስፈልገውም። መንግስተ ሰማያት አለ ጌታ ኢየሱስ፣ መንግስተ ሰማያት በእርሻ ውስጥ የተሰወረን መዝገብ ትመስላለች። መዝገብ ማለት ዶሴ ማለት ሳይሆን ሀብት ማለት ነው። ትሬዠር፣ የማይቆጠር ሀብት ማለት ነው። እና እርሻ ውስጥ የተደበቀ ሀብት ትመስላለች። ከዛ ሰውም አገኘና ይላል፣ ሰውም አገኘው ይላል፣ ሀብቱን ማለት ነው። ሰውም አገኘና መልሶ ሰወረው ይላል። ከዛ ሄደና እኔ በጣም ይገርመኝ ከደስታው የተነሳ ይላል። እንዴት ሰው አብሮ አይሄድም ራሱ ቃሉ። ከደስታው የተነሳ ያለውን ሁሉ ሸጠና መጥቶ ያን መሬት ገዛ። ሰው እንዴት በደስታ ያለውን ሁሉ ይሸጣል? ሄዶ ያለውን ሁሉ ሸጠና ያችን መሬት ገዛ። ከዛ ቀስ ብሎ እንደገና ወደ ነጋዴ ቋንቋ ቀየረውና መንግስተ ሰማያት ከእንቁዎች መካከል በጣም ዋጋዋ የከበረ በጣም የምታበራ እንቁ ትመስላለች። እንቁዎች ለመግዛት የወጣ ሰውዬ የዚያችን እንቁ ውበትና ክብር ባየ ጊዜ እሱም ልክ እንደዚያ ያለውን ሁሉ ሸጦ ያችን አንዲት እንቁ ገዛ። እኔ በጣም አሰላሰልኩ። በጣም አብረን አሰላሰልን ከጉባኤ ጋር። ምን ማለት ነው? ሰው የእግዚአብሔርን መንግስት የእግዚአብሔር መንግስት የወረስናት የተቀበልናት ህይወት በጣም የከበረች ናት፣ በጣም ያማረች ናት። ማነጻጸሪያ የላትም። እና ሰው ክብርህን አሳየኝ ቀላል ጸሎት መስሏችኋል? ዋርኒንግ አለው። ዋርኒንግ ሰው ውበቷን ያየንደው ክብሯን ያየንደው በመስዋዕትነት እና በደስታ የራሱ ያረጋታል። በመስዋዕትነት ይኖራል። በደስታ ይሰዋል። በደስታ ይሰዋል። በደስታ ሌላውን ይተዋል። ሸጦ ይገዛታል ሳይሆን የእግዚአብሔር መንግስት ትገዛለች ሳይሆን በደስታ ሌላውን ሁሉ ንቆ በደስታ ሳክሪፊሻሊ የራሱ ያረጋታል። አይ ትንሽ ማብራሪያ ሳያስፈልጋት አይቀርም። የእርሻውን ላሳያችሁ። ለምሳሌ ማት ጊዜ ስለተናገርኩ ስቶሪ ነው፣ ግን በናሬቲቭ በምሳሌ ነው ኢየሱስ ያስቀመጠው። ያው መንግስተ ሰማያት አንድ እርሻ ውስጥ የተቀብራ ያለች ሀብት ትመስላለች። እና አንድ ገበሬ አለ። ታውቃላችሁ እናንተ በጥንት ጊዜ ገበሬ የመሬት ባለቤት አይደለም። ሰው ገበሬ ከተባለ የመሬት ባለቤት አይደለም። የመሬት ባለቤቶች ጥቂት ናቸው። ገበሬ ማለት ተቀጥሮ የሚሰራ ነው። በመንዳ ያርሳል፣ ከዛ በኋላ ይከፈለዋል፣ ይሄዳል እንጂ መሬቱን የኔ ያደርገዋለሁ አይልም። እስላይክ የምን መንጠራራት ነው? ገበሬ ገዝቼ የራሴ ያደርጋለሁ አይልም። እገዛለሁ ካለ ራሱ ከኪሱ አውጥቶ ሳይሆን የሚገዛው ጠቅላላ ንብረቱን በሙሉ ያስከሰክሰዋል። ጠቅላላ ነገሩን አይደፈርም። የራሴ ያደርጋለሁ አይደፈርም። ዝም ብለህ የለመደብህን ተቀጥረ እየሰራ መሄድ ነው። ኖርማል ነው። ኖርማል ነገር ሆነ ነው የምትኖረው። እና እኔ አንድ ገበሬ ነው የሚታየኝ ኢየሱስ በተናገረው ምሳሌ ውስጥ። እና እየመጣ እያረሰ ስራውን እየሰራ የሚሄድ ማለት ነው። እየመጣ እያረሰ ስራውን እየሰራ እያረሰ ይሄዳል። አላሰለቻችሁም እናንተ? ብዙ ጊዜ ጉባኤ አሰልችቻለሁ እኔ። ይህን ሰው የምለው ይመጣል ያርሳል ይሄዳል ነው። ይመጣል ያርሳል ይሄዳል። ሰኞ አሁን ነገ ይገባል ሲያርስ እየተቀጠረበት ስለሆነ እያረሰ ኖርማል ነው። ነገም ይመጣል አርሶ ይሄዳል። ይመጣል ያርሳል ይሄዳል። ማሙሻ በጣም ሰልችቶናል ካላችሁ ዓላማዊ ማሰልቸት ስለሆነ ይመጣል። ከዛ አታካች ላይፍ ነው ራሱ። ላይክ ይመጣል ያርሳል። በቃ በጣም የሚታክት ላይክ ዘሴም ሁሉ ነገር ዘሴም ሁሉ ነገር ዘሴም የሆነበት እኮ ይሄ እርሻ ምን እንዳለ ስለማያውቅ እኮ ነው። ምንም እኮ ስላላየ ነው፣ ስላልታየው ነው። ኖርማሊ መጥቶ ሲያርስ ከርሞ ሄደው ሪስክ አይወስድም። የተለወጠ ነገር የለም። ዛሬ ህይወት እንዴት ነው ብትለው እንደ ትላንትናው ነው። ነገም ሲመጣ እንደ ትላንትናው ነው። ኖርማል እንደ አብዛኞቻችን እኮ ኖርማል። ቸርች ኖርማል፣ አገልግሎት ኖርማል፣ ኢየሱስ ኖርማል፣ ሃይማኖት ኖርማል። ይመጣል ያርሳል ይሄዳል ነገር እኮ ነው። ለምን መሰላችሁ? አላየንማ የሆነች ነገር። ከዛስ ይሄ ሰውዬ እኔ ሲያርስ ነው የሚመስለኝ። ሲያርስ አንድ ቀን ሹክ ነው የሚባለው። ይሄ የእርሻው ክብር if you like ተገለጠለት። አንድ ቀን ሲያይ ካካካካ ሲል ያካ ኖርማል እርሻ አይደለም። ኖርማሊ የተመላለሰው ክብሩን ስላላየ ነው።
የእርሻውን ክብር አላየ። ለምንድን ኖርማል ይሆን? ኖርማልነት እኮ ክብር አለማየት ነው። ለምንድን ኖርማል ይሆን? ትናንትና አርሰ አላወቅኩማ፣ ዛሬ በስና አላወቅኩማ፣ አላየማ። ሲያይ ግን በቃ ካየ አለቀልህ። ማይ ብራዘር ካየ ይመጣል፣ ያርሳል፣ ይሄዳል፣ አይሰራም። ሲያይ የዚህ ሰውዬ ታሪክ ተቀየረ። ምን ማለት ጀመረ? ዴር ማድረግ ጀመረ። እንዴ ይሄንን እርሻ የራሴ የማይደፈረውን ደፈረው ማለት ነው። የራሴ ያደርገዋለሁ። ሁሉን ያስከስክሳ ሄዶ ከደስታው የተነሳ ያለውን ሁሉ ሸጦ በደስታ መጥቶ የራሱ አረገው። ወንድሞች ናቶቼ የእግዚአብሔር መንግስት የከበረች ናት። የእግዚአብሔር መንግስት ክብር አላት፣ ኃይል አላት፣ የተዋበች ናት። ወንድሞች ናቶቼ ክብሩ የበራልን ቀን በደስታ እየከሰከስን እንድንኖር ታደርገናለች። ሁልጊዜ ክብሩን የሚጠማ ህዝብ ያርጋችሁ። ለምን የተሰራ ነውም ለዚያ ነው። አኗኗራችንንም የሚቀይረው ለዚያ ነው። ለዚህ ወገኖች ጌታ ኢየሱስን ከተከተልን አይቀር በክብር በግርማ በውበት እንከተል። እንዲሁ ሌላ ሪሊጂየስ ፒፕል ለመሆን አንሞክር። እግዚአብሔር የማይደነቀው አንዱ በሃይማኖት አሸንክታብ ነው። ምንም ልታስገርመው አትችልም። ምንም ልታስገርም በማን ነው የሚገረመው ካልክ ክብሩን በሚፈልጉ ክብሩን በሚጠሙ ወንድሞች ናቶቼ ጉባኤ ውስጥ ቁጭ ብለው አብረው ምሳ እየበሉ ከፈሪሳውያን ጋራ በትልቅ ጉባኤ ተቀምጦ የልብሳቸው ዘርፍ ቤቱን ሞልቶት ከሚንሸረገጉ ሰዎች ጋራ እያወራ የተገረመው የተደነቀው የዚህ ሴትዮ ታሪክ ብሎ የተናገረው ሁለንተናዋን የሚያስከሰክስ ሽቶዋን የአልባስጥሮስ ሽቶዋን አምጥታ የከሰከሰችው ሴት አስገረመችው። በሃይማኖት መካከል ይሄ እንዴት አስገረመው? ስለ ሽቶው ሳይሆን ከወንድሞች ናቶች የዚህ ሴትዮ ልብ ክብር አይቷል፣ ኢየሱስን አይቷል፣ ይቅርታን አይቷል፣ ምሕረትን አይቷል፣ ኢየሱስ ማን እንደሆነ አውቋል። እግዚአብሔር የሚደነቀው ክብሩን አይተው በሚኖሩ ክብሩን እያዩ በሚገሰግሱ ክብሩን እያዩ በሚከሰክሱ ክብሩን እያዩ በሚንቁ ሰዎች ስለሆነ ሌላ ሪሊጅን ለመሆን አንሞክር። ክብር እያየ የሚገሰግስ ዓላማ ይዞ የተሰለፈ ሁልጊዜ እግዚአብሔርን የሚጠማ ህዝብ እግዚአብሔር ያርጋችሁ። ወንድሞች ናቶቼ አይኖችን ክፈት ብሎ መጸለይ በጣም ጥሩ ነው። አንዳንዶቻችን ምናልባት አንዳንዱ ነገር መናቅ ያቃተን ትልቅ ውበት ስላላየን ነው። ትልቅ ብርሃን ቦግ ብሎ ስታይ ትንሽ የሻማ ታስጠላሃለች። ቦግ ብሎ ስታይ ታጠፋታለህ፣ ራሱ ታጠፋታለህ። መብራት ሲመጣ እኮ ሻማ እናጠፋለን። አይታችኋል? ልብ ብላችኋል? መብራት ይጠፋ ከሆነ እንደኛ ሰፈር እናንተ ጋር እና ልክ መብራት ሲጠፋ እኮ መብራት እንለኩሳለን እና ቁጭ እናደርጋለን። በመብራት ነው የምንበላው። እንተያያለን እኮ ብርሃን እኮ አለ፣ ግን ዋናው አይደለም። ተቆራርተን እኮ እንበላለን በጣም፣ ግን ዋናው አይደለም። ዋ ይላል መብራት አይል ይለቀውና አንድ ጊዜ ዋ ቅድም ያከበርናት። አንዳንዶቻችሁ የእግዚአብሔር ክብር ያስፈልጋችኋል። እፍ ብላችሁ የምታጠፉት ማዕት ነገር አለ። ክብር ብላችሁ የያዛችሁ ክብር ብለን የያዝነው ክብር ብለን የያዝነው ስንት ነገር እኮ ሻማን እንደ ክብር የሻማ ብርሃንን እንደ ክብር፣ ስምና ዝናን እንደ ክብር፣ ሀብትና ንብረትን እንደ ክብር፣ ሹመትን እንደ ክብር፣ ዘርን እንደ ክብር፣ ማስ ነገር እኮ እንደ ክብር ሻማ እኮ ነው። ወንድሞች ናቶች እስቲ ፍንትው ብሎ ይታይን አንድ ቀን። እስቲ መብራት ይምጣ። እስቲ የእግዚአብሔር ክብር ይገለጥ። እስቲ የእርሻው ክብር ፍንትው ብሎ ይብራ። ጥቃቅን ነገሮቻችሁን የምትንቁት የእግዚአብሔር ክብር ያገኛችሁ። ልቅልቁ በወጣ በዚህ ዓለም ሰው ሁሉን ነገር ለማየት ቆም በሚልበት በዚህ ዓለም ቆም የማይል ክብ የማይሰራ የሚገሰግስ የሚፈልገውን የሚያውቅ አንተን ነው የምፈልገው የሚል ክብሩን የሚጠማ ትውልድ እግዚአብሔር ያርጋችሁ።